ሰላም ተመልካቾቼ፣ ሁላችንም በህይወታችን ውስጥ ብዙ አይነት ፌክ ነገር አይተናል። የጫማ፣ የልብስ፣ የስልክ፣ የሰዓት አይተናል። ሳናቀውም ገዝተን ተሸውደናል ብለን አዝነን ሊሆን ይችላል። ዛሬ ግን ከነዚህ ሁላ ወጣ ያለ አጭበርባሪ ሰው ነው ማስተዋወቃችሁ። የሌለ የውሸት አየር ማረፊያ አለ በማለት 242 ሚሊዮን ብር ስላጭበረበረው ሰው ነው የምነግራችሁ። ይሄ ሰውዬ የሚኖረው እዚህ ጎረቤት ናይጄሪያ ውስጥ ነው፣ አፍሪካ። ይሄ ሰውዬ በካርታ ላይ ያለ አየር ማረፊያን ብቻ በመጠቀም መሬት ላይ ግን አንድ ድንጋይ እንኳን ያልተቀመጠበትን አየር ማረፊያ አለ በማለት ነበር 242 ሚሊዮን ዶላር ያጭበረበረው። ታሪካችን የሚጀምረው በናይጄሪያ ከተማ ውስጥ ነው። ዋናው ባለ ታሪካችን ደግሞ አማኑኤል ኑዴ ይባላል። የአማኑኤል ትክክለኛ ፎቶ ይሄን ይመስላል። ይህ ሰው ዝም ብሎ ተራ ሌባ አይደለም። በናይጄሪያ ውስጥ የሚገኘውን የዩኒየን ባንክ ዳይሬክተር የነበረ ሰው። ነገር ግን በዚህ በዳይሬክተር ቆይታው ጊዜ ብዙም ደስተኛ አልነበረም። የሚፈልገውን ገንዘብ አላገኘም ነበር። ይህ ሰውዬ የናይጄሪያ ማዕከላዊ ባንክ ዋና ዳይሬክተር መስሎ የሚተውን እብድ ችሎታ ያለው ሰው ነው። አማኑኤል ናይጄሪያ በሚገኘው ዩኒየን ባንክ ውስጥ ለብዙ ዓመታት በዳይሬክተርነት ሰርቷል። በዚህ ስራው ሰዓትም ብዙ ገንዘቦችን አጭበርብሯል፣ ከዛ ባንክ ማለት ነው። ነገር ግን አማኑኤል አንድ ቀን ቁጭ ብሎ ነገሮችን ማሰብ ጀመረ። ቆይ ግን ሰውን በትንሽ ብር ከማጭበረብር ለምን ሰፋ ያለ ብር ከመንግስት ፕሮጀክት አላጭበረበርም ብሎ አሰበ። ይህ ሰውዬ እንደነገርኳችሁ ስለ ባንክ አሰራር ጠንቅቆ የሚያውቅ ሰው ነው። ብድር እንዴት መውሰድ እንዳለበት፣ ስለ ባንኩ የውስጥ ሚስጥር በሙሉ ያውቅ ነበር። እናም እሱ ያቀደው እንደዚህ ትንሽ ብሮችን ከማጭበርበር በአንዴ በዛ ያለ ብር አጭበርብሮ ከዛ ህይወት ወጥቶ በሰላም ህይወቱን ለመኖር ነበር ያሰበው። እናም ለዚህ ድርጊቱ የመጀመሪያ ሰለባው ማን ሆነ መሰላችሁ? ኔልሰን ሳካጉቺ የተባለ ግለሰብ ነው። ይህ ግለሰብ ብራዚል ሀገር ውስጥ በሚገኘው ባናኮ ኖሬስታ በተባለው ባንክ ውስጥ በዳይሬክተርነት የሚሰራ ሰው ነው። እና ተመልካቾች ጨዋታው የሚጀምረው አሁን ነው። እንደ ፈረንጆቹ አቆጣጠር 1995 ዓመተ ምህረት አማኑኤል ለብራዚሉ የባንክ ዳይሬክተር ለኔልሰን ስልክ ደወለለት። ድምፁን ወፈር አድርጎ ሄሎ፣ እኔ የናይጄሪያ ማዕከላዊ ባንክ ዳይሬክተር ነኝ። በአሁን ሰዓት በአቡጂ አዲስ ዓለም አቀፍ አውሮፕላን ማረፊያ ልንገነባ ነው አለ። አቡጂ ያው የናይጄሪያ ዋና ከተማ ነው። አማኑኤል በመቀጠል ለባንኩ ዳይሬክተር እንዲህ አለው፣ አንተ በዚህ የአየር ማረፊያ ፕሮጀክት ላይ 242 ሚሊዮን ዶላር ኢንቨስት ካደረግ እኛ ፕሮጀክቱን ስንጨርስ 10 ሚሊዮን ዶላር ኮሚሽን ትርፍ ቀጥታ ወደ ኪስ እናስገባለን አለ። 242 ሚሊዮን እንደ ብድር ነው የሚሰጣቸው ለነሱ ማለት ነው። ከዛ እነሱ ሰርተው ሲያጠናቀቁ አየር ማረፊያውን 10 ሚሊዮን ኮሚሽን ለሱ ይገባለታል ማለት ነው። የብራዚሉ ባንክ ዳይሬክተር ይህንን ሲሰማ በጣም ደስ አለው። ሰውየው በጣም የገንዘብ ፍቅር ነበረበት። ይሄ እኮ የህይወቴ ትልቁ ስኬት ነው ብሎ አሰበ። ግን አንድ ትልቅ ችግር አለ በዚህ መሃል። የባንኩ ዳይሬክተር ኔልሰን ይህንን ገንዘብ ሊሰጥ ያሰበው ከራሱ ኪስ አልነበር፣ ከሚመራው የብራዚል ባንክ ካዝና ውስጥ ሰርቆ ነበር ለነዚህ ሰዎች ሊሰጥ ያሰበው፣ ለአማኑኤል ማለት ነው። ይህም ማለት ሌባን ሌባ ሊያታልለው መድረክ ላይ ወጣ ማለት ነው። ያኛውም ይሄኛውን ሊዘርፍ ነው፣ ይሄኛውም ደግሞ ባንኩን ለመዝረፍ ነበር ሀሳቡ። ከዛ ብሩ ሲመለስለት ዋናውን ብር ለባንኩ መልሶ እሱ በመሃል 10 ሚሊዮን ሊያተርፍ ነበር ሀሳቡ። አማኑኤል የናይጄሪያን መንግስት ማህተም ፎርጅድ የተደረገ የዶክሜንት ወረቀትና ሰነዶችን፣ የኮንትራት ውሎችን በሙሉ አዘጋጀ። ህጋዊ ማህተም መጥቶለት ፊርማስ የባንኩን ስም አያይዞ ለኔልሰን ላከለት። ኔልሰንም የተላከውን ሰነዶች አይቶ ዋው ይሄማ እውነተኛ ፕሮጀክት ነው አለ። በጣም የሚገርመው የብራዚሉ የባንክ ዳይሬክተር ለአንድም ቀን እንኳን ቆይ እስኪ ናይጄሪያ ሄጄ ይህንን አየር ማረፊያ የሚሰራበትን ቦታ ብሎ አላሰበም ነበር። ዝም ብሎ በየሳምንቱ በሚሊዮን የሚቆጠር ዶላር ወደ አማኑኤል አካውንት ይልካል። አማኑኤልም ዝም ብሎ የሚገባውን ብር ቁጭ ብሎ መቁጠር ጀመረ፣ ሰውየው የሚያስገባውን ማለት ነው። ሰውየው በየጊዜው ይሄ የብራዚሉ ዳይሬክተር ወደ አማኑኤል ይልካል ፕሮጀክቱ የተሰራ ነው ብሎ ማለት ነው። አማኑኤልም እያለቀ ነው ቆይ እንደዚህ ነው እያለ ፕሮጀክቱ በጣም ቆየ። የብራዚሉ ዳይሬክተርም በየቀኑ ብር ያስገባል። በድምሩ አማኑኤል አካውንት ውስጥ 242 ሚሊዮን ዶላር ገባ። አስቡት፣ ምንም መሬት ላይ ባላለ ፕሮጀክት ይህ ሰውዬ ቁጭ ብሎ 242 ሚሊዮን ዶላር ሲሰራ። አማኑኤል ያሰበው ብር በሙሉ ሲገባለት ቀጥታ ምን መሰላቸው ያደረገው? ሄዶ ዘመናዊ መኪናዎችን፣ የሚያምሩ ቪላ ቤቶችን ገዛ። ናይጄሪያ ውስጥ እንደ ንጉስ መኖር ጀመረ። የብራዚሉ ዳይሬክተር ደግሞ በየቀኑ ኮምፒውተሩ ላይ ተቀምጦ የአውሮፕላኑ ማረፊያ ግንባታ የት ደረሰ እያለ በናፍቆት ይጠብቅ ነበር። ጭራሽ የሌላ አውሮፕላን ማረፊያ ማለት ነው። አማኑኤል ለብዙ ወራት እያለቀ ነው እያለው ሰውየውን ሲያታለው ቆየ። የተለያዩ ውድ መኪናዎችን ገዝቶ ይዝናናል። ቅንጡ ቦታዎች ይሄዳል። ያኛው ሰውዬ በስልክ ብቻ ነው የሚያወራው።
አንድም ቀን በአካል ወደ ቦታው ሄዶ ጎብኝቶ አያውቅም። ይሄንን ይሰራል የተባለው የውሸት ቦታን ማለት ነው። ይህ ጨዋታ ለ3 ዓመት ያህል ቀጠለ። ያኛው ሲደውል አማኑኤል እየተሰራ ነው፣ ቆይ እያለቀ ነው ፕሮጀክቱ እንደዚህ ነው እያለው ለ3 ዓመታት ያህል ቆየ። ቆይ እንዴት አስቡት እስቲ ሰውየው ይሄን ሁላ ጊዜ ብር ሲልክ እንዴት ነው ቦታውን ሄዳችሁ ማታዩት? ይሄ ሁላ ብር ሲልክ ማለት 200 ምናምን ሚሊዮን ነው እንግዲህ። ይሄ እኮ ትልቅ ገንዘብ ነው። እንዴት አንድ ቀን በአካል እንኳን ሄዳችሁ የሚሰራውን ፕሮጀክት ለማየት አትሞክሩ? ሰውየው ራሱ ግዴለሽ ነገር ነው። ነገር ግን እንደ ፈረንጆች አቆጣጠር 1998 ዓመተ ምህረት ላይ አንድ የስፔን ባንክ ይህንን የብራዚል ባንክ ሊገዛው ፈለገ። ግዢውን ከመፈጸማቸው በፊት ባንኩ ላይ ያለው ሂሳብ፣ ካዝና ውስጥ ያለው ገንዘብ መጣራት ጀመረ። ያ የሚገዙ ሰዎች ማለት ነው። ባንኩ ላይ ያለውን ገንዘብ ምን ያህል ገንዘብ አለ የሚለውን ማጣራት ጀመሩ። የባንኩ የሂሳብ ሰራተኞች ባንኩ ላይ ያለውን ሂሳብ ሲያዩ ደነገጡ። ቆይ እዚህ ካዝና ውስጥ መገኘት ከነበረበት ገንዘብ ላይ 242 ሚሊዮን ዶላር ጎሏል እኮ። ይሄ ሁላ ብር የት ሄዶ ነው ብለው የባንኩን ዳይሬክተር ኔልሰንን ጠየቁት። ኔልሰንም በኩራት ምን ብሎ ቢመልስ ጥሩ ነው? አረ ብሩ አልጠፋም፣ ናይጄሪያ ውስጥ የአየር ማረፊያ እያስገነባንበት ነው አላቸው። ሰውየው ጭራሽ በአካል አይቶት የማያውቀውን ነገር እንዴት አለ ብሎ ለሰው ያወራል? እነዚህ የስፔን ባንክ መርማሪዎችም ናይጄሪያ ወዳለው ሲቪል ኤቪዬሽን ደወሉ። ሰላም፣ እኛ ብራዚል ነበር የደወልነው። አቡጃ ላይ እየተገነባ ያለው አዲሱ ኤርፖርት እንዴት እየሄደ ነው ግንባታው ብሎ ጠየቋቸው። የናይጄሪያ ባለስልጣናት ምን አሉ መሰላችሁ? የምን ኤርፖርት? እኛ እዚህ የምናውቀው ምንም አይነት አዲስ የሚሰራ ኤርፖርት የለም አሉ። በቃ በዚያ ሰከንድ የብራዚሉ ዳይሬክተር ኔልሰን ዓለም ጨለመችበት። ሚይዘው የሚጨብጠው ጠፋው። ያ ሁላ ገንዘብ ልኮ አየር ማረፊያ እያስገነባን ነው ትርፍ ላገኝ ነው ብሎ ሲያስብ ያን ሁላ ገንዘብ ሰምጦ ቀረ። አማኑኤል የት እንዳለ አይታወቅ፣ ትክክለኛ ስሙን አያውቅ። ሰውየውን ዝም ብሎ በፎርጂት ዶክሜንት ብቻ ነበር ይህንን ፕሮጀክት የተቀበለው። ወዲያውኑ ብራዚል ውስጥ የሚገኙት ፖሊሶች ስለ ጉዳዩ ምርመራ ጀመሩ እና የባንኩን ዳይሬክተር ኔልሰንን እና የናይጄሪያውን አማኑኤልን ክስ መሰረቱባቸው። ይህ ክስ በታሪክ ውስጥ በአንድ ግለሰብ የተፈጸመ ትልቅ የባንክ ማጭበርበር ተብሎ ተመዘገበ። እንደ ፈረንጆች አቆጣጠር 2004 ላይም አማኑኤል በቁጥጥር ስር ዋለ እና ፍርድ ቤት ቀረበ። ሁሉም የገዛቸው ቅንጡ መኪናዎች፣ ቅንጡ ቤቶች፣ በባንክ ውስጥ የሚገኙት የቀረው ገንዘብ በሙሉ ተወረሰ። እናም እሱም ወደ እስር ቤት ተወረወረ። የሚገርመው ነገር ያ ሁላ በሚሊዮን የሚቆጠር ብር ሙሉ በሙሉ አልተገኘም። ግማሹ የት እንደገባ ሊታወቅ አልቻለም። ዛሬ ላይ አማኑኤል ከእስር ቤት ከወጣ በኋላም አሁንም ናይጄሪያ ውስጥ እጅግ ሀብታም ከሚባሉ ሰዎች አንዱ ነው። ነገር ግን ያ የብራዚል ባንክ ከስሮ አሁን በትልቅ ዓለም አቀፍ ባንክ ተገዝቶ ስራ እየሰራ ይገኛል። ውድ ተመልካቾች የዛሬው ታሪካችን ይህን ይመስል ነበር። አይ ሆፕ ከዚህ ታሪክ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ምን ተማራችሁ እስቲ ኮሜንት ላይ አጋሩ። እኔ ግን ከዚህ ታሪክ አንድ የተማርኩት ነገር አንዳንዴ ነገሮችን ስናደርግ ትክክለኛነቱ የተረጋገጠ መሆኑን በአካል ሂደን ቦታ የምንገዛ ከሆነ ቦታውን ሂደን ካላየን ችግር ነው። አይታችኋል እንግዲህ 242 ሚሊዮን ዶላር ሲልክ አንድም ቀን ቦታውን ሄዶ ግን አላየም ነበር። ስለዚህ አንድን ነገር ወረቀት ከመፈረማችሁ በፊት ያንን ቦታ ሂዳችሁ ቼክ ማድረግ ግዴታ ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛል።